ተረጋጉ ፕሊስ ተረጋጉ። ያጣላችሁ አንድ ወንድ ነው አይደል? አንድ ወንድ ነው እያጣላችሁ ያለው። ግን እናንተ አንድ ወንዱን ለምን አትተውቱም? ትታችሁት ህይወታችሁ ለምን አትኖሩ? እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች ያገናኛችሁ አብርሃም ነው አይደለ? አብርሃም እስከሆነ ድረስ አብርሃም ተጠያቂ ይሁን በቃ። ስለዚህ እናንተ ህይወታችሁን ኑሩ። ነግራችኋለሁ በቃ ቀድመም ማለት ነው። እኔ አሁን የተወሰነ ከውስጣችሁ እንድታወጡ በሚል ነው እንጂ ከተመዘዘ ብዙ ነገር እየተመዘዘ የባሰ ጸብ ነው የሚፈጠረውና እዚች ጋር ሰላም አወርዳለሁ ብዬ የባሰ ተጣልታችሁ እንድትሄዱ አልፈልግም። ስለዚህ አሁን ላይ እኔ የምፈልገው ምንድነው? እኔ የምፈልገው ብቻ ሳይሆን እናንተ መኖር ያለባችሁ ለራሳችሁ ነው። ትላንትናም ብየዋለሁ፣ ከዛ በፊትም እላለሁ። አሁንም ራሳችሁ ላይ የሆነ ነገር መጉዳት የሆነ ነገር ማድረግ አይደለም። እናንተ ጠንክራችሁ ቆማችሁ ብቻችሁን መሆን አለባችሁ። በቃ ይሄ ወንድ ከህይወታችሁ አስወጡ። በቃ አስወጣችሁ ህይወታችሁን ኑሩ። ሁለታችሁ መጣላቱ ምንም ተገቢ አይደለም። ስለዚህ ሰላም እንድትሆኑ ነው የምፈልገው፣ ህይወታችሁን እንድትኖሩ እንደ ሴት ልጅ። ምክንያቱም ሴቶች ናችሁ ብዙ ጊዜ ውርጅብኝ የሚወርድባት ሴት ላይ ነው ብያለሁ። ብዙ ነገሮችን ሴት ላይ ነው የሚወርደው። ስለዚህ አሁን ላይ ሁለታችሁ ሰላም እንድትሆኑ ነው የምፈልገው። ሰላም ሁኑና የየግላችሁን ህይወት ኑሩ። የአብርሃም ጉዳይ እኔ በማደርገው ነገር እኔ አደርጋለሁ። ዛሬ ላይ ምን እንደተፈጠረ በማላቅበት ሁኔታ ትናንትና እኩል ከእናንተ እኩል ነው የደነገጥኩት የተፈጠረውን ነገር አይቼ። ይሄ ነገር ደግሞ እኔ ላበረታታ አልችልም። ግን አብርሃም ላይ ለደረሰባችሁ ለሁለታችሁም ግን ይቅርታ ጠይቃለሁ። ምክንያቱም ወንድሜ ስለሆነ አንቺም በጣም ብዙ ነገር አሳልፈሻል በአብርሽ፣ አንቺም በጣም ብዙ ነገር አሳልፈሻል። ስለዚህ ሁለታችሁንም ይቅርታ ነው ጠይቃችሁ በአብርሽ ምክንያት እንዲህ ስለሆናችሁ። ስለዚህ አሁንም እምላችሁ ነገር ሁለታችሁ ሰላም አውርዱልኝ። በቃ ፕሊስ ህይወታችሁን ኑሩ። አትጋጩ፣ ሁለታችሁ አትጣሉ። በቃ ይሄ ነገር ጸብን ነው የሚጋብዘው። አልፋችሁ ተርፋችሁ በቀል ነው የምትወላለዱት። ገብታችኋል? በቀል እሷን በቀል ትፈልጋች አንቺን በቀል እያለ ሌላ ህይወት እንዳይቀጥል ሰላም ተባባሉና ባካችሁ ይሄ ነገር ክፈቱልኝ። ሄርሚም ለኔ ስትይ፣ ሩቲም ለኔ ስትይ፣ በቃ ብዙ ነገር አልፏል አይደል? ለኔ ስትሉ ሰላም አውርዱ፣ ይቅርታ ተባባሉ። ያንን ነው የምፈልገው አሁን ላይ ማለት ነው። ይቅርታ ተባባላችሁ ህይወታችሁ እንድትኖሩ ነው የምፈልገው። እሺ እኔ ለይቅርታ ምንም ችግር የለውም ማለት ምናልባት እስካሁን ሳላውቀው አጥፍቼ ወይም ደግሞ አስቀይምሽ ወይም እኔ አላውቅም፣ ብቻ ህይወቴ ላይ አንቺ በጣም አስቀይምሽኛል፣ አስደብረሽኛል፣ ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይምሻለሁ ቲም ከሆነ እሺ እኔም ይቅርታ ጠይቃለሁ። በጣም ይቅርታ ሩታ። እሺ ያው እንግዲህ እኔም ይቅርታ ጠይቅሻለሁ ማለት እንድታዝኝም እንድትከፊም እንድታለቅሽም ምክንያት ከሆንኩኝ አንቺ ዛሬ ላይ እኔ ህይወት ውስጥ መተሽ ምናምን እያልኩኝ ስሜትሽን ከጎዳሁት በጣም ይቅርታ ነኝ። አዎ ይሄ ነው የምፈልገው። ስለዚህ ህይወታችሁ ይቀጥላል ማለት ነው ምንም ሳትሆኑ። ስለዚህ መታረቃችሁን አረጋግጡልኛ፣ ተቃቀፉና። ሶሪ በጣም ይሄ ነው የምፈልገው። በቃ ነገም ከነገም ወዲያ ህይወታችሁ እንድትኖሩ ነው የምፈልገው። ስለዚህ አሁን አብራችሁኝ ምሳ ብትበሉ ምን ይመስላችኋል? በእኔ ጋባዥነት ዛሬ ሰላም ወሳፍ ጋይስ፣ እንዴት አመሻችሁልኝ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለኝ የሩታ ወደንሶች እና የኤርሜላ የአብርሽ ወደንስ እንደውም ታርቁ፣ በቃ እናንተም ታርቁ። ካላስ አብርሃም የራሱ ምርጫ መርጧል፣ የራሱ ሴት ሌላ ያመጣል። ስለዚህ አሁን ደግሞ አዲሷ ፍቅረኛዋና የኤርሜላና የሄርሜላ ወደንስ ደግሞ አባሯት። እሺ ስትመጣ ሁማይነሱ ማን ሚዲያ ላይ ነግሶ ማን ከሚዲያ ይጠፋል ብላችሁ አባሯት። አዲሱ ሰራተኛ ናት እንግዲህ አሁን ሶስተኛ ከመጣች አምስተኛ ናት እንግዲህ። መጀመሪያ ፍቅር፣ መጀመሪያ ነፂ፣ ሁለተኛ ፍቅር፣ ሶስተኛ ሩታ፣ አራተኛ ሄርሜላ፣ አምስተኛዋ ሲሞ ማን እንደሆነች አላቅም። ስለዚህ እሷን ስትመጣን ደግሞ እናባራታለን። በአላንግ ነው የምንገርፋት ማለት ነው። እና እያንዳንዳችሁ ሴቶች ቲክቶክ መንደር እንዋጋ በሉት። አዎ እንዋጋ፣ ፊት ለሴትነታችን ብላችሁ እርብሉ። አዎ መንበረከክ ያለብን ለእግዚአብሔር ለፈጣሪ ነው እንጂ ለወንድ ልጅ አንበረከክም። መቼም ቢሆን እኛ እነሱ ተንበርክኮ መለመን ይችላሉ እንጂ እኛ አንበረከክም ለነሱ። ምን ቢወጣን እንደኛ እኮ የትም ብንሄድ እኮ ንግስት ነን። ንግስት ተፈላጊ ነን። ሶዋት
ጋይስ ለማንኛው ቡዜ ትችያለሽ አንቺ ያራዳ ልጅ ማለት ነው። ቡዜ እኮ ያራዳ ልጅ ናት። የሆነ የጠቀሳት ነገር አለና ወንድምዮ የሆነ ስህተት ተጠቀመች። አሁን ነገ ሩታ ሌላ ተንኮል ይዛ ትመጣለች። አሁን ሩታ ታርቄያለሁ ብላ አስበች አይደለ? ግን አልታረቀችም። ሩታ እያሰበች ናት ምን ማድረግ እንደምታ በቃ ማሰብ አያቅጣትም በሄርሜላ ላይ ማለት ነው። አሁንም ከንፈሯ እየነከሰች ናት። ፊቷን ደግሞ ተቀይሯል። ስለዚህ ወይኔ ብላቸው እኔ የለሁበትም። አሁንም ሄርሚ ተጠንቀቂ። አሁንም ሩታ የሆነ በቀል ነው ይዛ የምትመጣብሽ ማለት ነው። እና ተጠንቀቂ። ለምን ሩታ መቼም አትፋታም። አንቺ በህይወት እስከኖርሽው ድረስ ለዛ ነው አብርሽ ፈርቶ ሩታ ሁሉ ጊዜ በቀል በበቀል ነው፣ በቀል ተንኮል በተንኮል ነው። ከዛ ለነፍሱ ፈራ ልጁ ለነፍሱ ፈርቶ ሀገሩ ምድሩ ለቆ ከነሱ ራቀ። ዛሬ ከማን ጋር እንደሚመጣ መድኃኒዓለም ይርዳችሁ። እንግዲህ አይይ ዛሬ ማን ጋር ነው የሚመጣው? አዲሱ ፍቅረኛው ጋር የለውበትም። እና ሚዲያ ላይ ያሉ ሰዎች ማለት ነው አባሩት። አብርሽ ሌላ ሴት ይዞ ሲመጣ ማለት አባሩት። ከዛ በኋላ የሚሆነው እናያለን ማለት ነው። ሩታም አብርሽን አተውም፣ ሄርሜላን ደግሞ አብርሽን ማፈቀርን አተውም። በቃ ሁለታችሁም ሂዱበት። እኔ ኮንኩኝ ማንም ሰው እኔ የሚወደው ሰው ይዞ የሚመጣው ስራ ይመቸኛል። ግን ሩታ በበቀል ስትመጣ ነው እኔ የሚጠላት። እግዚአብሔርን እሷን ሳይሆን እሷ የምትሰራው ስራ ነው ድርጊቷ ነው የሚጠላው። እሷን አልጠላትም። እሷ ምን በወጣኝ እኔም ሰው ነኝ፣ እሷ ሰው ናት። ሁላችን የእግዚአብሔር ፍጥረት ነን። የፈጣሪ ፍጥረት እስከሆነ ድረስ ሁላችን ሰው ነን። ሰው በሰውነቱ ይከበራል። አለቀ። ስለዚህ ምን ልላችሁ ፈልጌ ነው፣ እንኳን ደስ አላችሁ የሩታና የሄርሜላ አድናቂዎች። እናንተን ታርቁ። ዋው እኛ ከሆነን ከማንም ጋር ጥላቻ የለብንም። እኔ ከሆንኩኝ የአብርሃም አድናቂ ነኝ። ግን አንዳንድ ጊዜ የሩታ አድናቂዎች ዝም ብላችሁ ዘው ብላችሁ መታችሁ ትሰርባላችሁ። እኔ ግን ደንታ አይሰጠኝ ማን ሰደበ ማን ምን አለ አይ ዶንት ኬር አባውት ሶ ምን ልላችሁ ፈልጌ ነው። መልካም አዳር ይሁንላችሁ። አሁን ይሄው የውሸት ሳቅ እየሳቁ ናቸው ሶስታቸውም የውሸት ሳቅ። ቡዜያውን ወንድምሽ ሁለት ሴቶች ህይወት ላይ ተጫውቶ ሲሄድ አንቺ አሁን ትስቂያለሽ፣ ጥርሳለሽ። አሁን ወንድምሽ አስታስሪው አሳስረሽ ቁጭ አታድርጊም። ለምንድን ነው ሴቶች ህይወት ጀምሮ አበላሽተው የሚሄደው? ያላ ዳይ ወደ እስር ቤት አስገቢው። ኧረ የመንግስት ያለው እና ለማንኛውም ጋይዝ ወዳችኋለሁ፣ አከብራችኋለሁ። ሳብስክራይብ አድርጉ፣ በእናታችሁ ላይክ አድርጉ፣ ኮሜንት ጻፉልኝ። እንዳትሳደቡሽ እየተሳደባችሁ ቢሆንም ማለት ነው ኮሜንት ጻፉልኝ። እሺ አዲ አው ላይክ አድርጉ ደግሞ እና ደህና ደሩልኝ። እወዳችኋለሁ። የነገ ሰው ይበለን። እነዚህ ሁለት ሰዎች አሪያን ዛሬ ታርቀናል ብሏል። ነገ ደግሞ በአብርሃም ላይ እንዲሄዱበት ይፈልጋለሁ እኔ። ሁለቱም ማለት ነው ሁለት ጎርምሳ ይዛችሁ ነው። አንቺም ሩታ በራስሽ የሆነ ጎርምሳ፣ ሄርሜላ አንቺም በራስሽ መንገድ የሆነ ጎርምሳ ይዛችሁ ነውና በአብርሃምን ማለት ነው አብርሃም ፊት አብርሃምን አስቀኑት። ምን እንደሚሆን እናያለን። ጨርቁ ይጥላል ከዛ ጭሶ ማለት ነው። እና ሁለታችሁ የሆነ ወንድ ይዛችሁ ነው ወንድ ማለት ነው። አብርሽ ያው ሰው ልጅ ይዞ ይደበድባል። ሰው እንዳይደበድበው ከሱ ጋር ተደበድቦ የሚሸነፍ ያኔ አሸናፊ የሚሆን ሰው ይዛችሁ ነውና ከዛ በኋላ ግጠሙት አብርሽን። ከዛ ጀግና ናቸው እላችኋለሁ። ለማንኛውም የራሳችሁ ህይወት ኑሩ፣ ራሳችሁን አስከብሩት። ሩት ደግሞ ልጅሽን አስከብሪ፣ ራስሽን አስከብሪ። ካላስ ወንድ ቢሄድ ወንድ ይመጣል፣ ህይወት ይቀጥላል። አለቀ። ልጁ እንደም አንቺ ማሳደግ ባትፈልጊ ሰራተኛ ያሳድጋል። አለቀ። የአባትነት ፍቅር ያልሽ ደግሞ አባት ደግሞ እየመጣ ካየ ይበቃዋል። ከዚህ በላይ አትቸገሪ ሀቢብቲ። የራስሽ ህይወት አርፈሽ ሰላምሽ አግኝተሽ ሳታልቅሽ ሳትከፊ ሳትንበራከኪ ዝቅ ሳቲ ለልጅሽና ለፈጣሪሽ ዝቅ ብለሽ ኑሪ። ሄርሚ አንቺን ደግሞ ቆፍጠን ብለሽ ሸበላ የሆነ ሸበላ ይዘሽ ነይና ሚዲዮ ድምቅ አርጉት እስቲ እና ጋይስ ባይ። ለማንኛውም እወዳችኋለሁ። ቻው። መልካም አዳር ይሁንላችሁ።